በእስራኤላውያኑ ውስብስብ የጽልመት ታሪክ ውስጥ አንድ ማንነቱ የታሪክ መዛግብትን ያወዛገበና የፈጸማቸው ሕዝባዊና መለኮታዊ ክህደቶችም እስከ ዘመናችን ድረስ በተለያዩ ሃይማኖቶች ሲኮነን ቆይቷል። ሳሚሪ ይሰኛል። ይህ ሰው ነቢይ እንዲሁም ንጉሥም አልነበረም። ግና በጥልቅ ተንኮሉ አማካይነት በነቢይ የሚመራ ሙሉ ሕዝብን በአንድ ጀንበር የጥጃ ጣዖት ቀርጾ እንዲያመልኩ በማድረግ ማጥመም ችሏል። ይህን ሰው በተመለከተ የኢስላም ልሂቃን አያሌ ስብዕናዎችን ያላበሱት ሲሆን ከፊሉ የአይሁድ ዘር ያለበት ግለሰብ ነው ሲሉ፣ ከፊሉ ደግሞ ሙሳ እስራኤላውያኑን ከባህር ሲያሻግር ሰርጎ በመግባት አብሮ የተሻገረ የሌላ ብሔር ተወላጅ ነው በማለት ይሞግታሉ። ነገር ግን ልሂቃኑ በአንድ አፍ እንደሚያትቱት ከሆነ ይህ ሳሚሪ ወይም ሳምራዊ በመባል የሚታወቀው ግለሰብ እንደ ማንኛውም ሰው ሳይሆን የተደበቁ እይታዎችን በማየት ድግምታዊ ቃላቶችን የሚያጠነጥንና በብቸኝነት መዋለልን የሚመርጥ ግለሰብ ነበር። የዚህ ሰው አስፈሪው ታሪክ የሚጀምረው እስራኤላውያኑን ሙሳ ዓለይሂ ሰላም ከፊርዓውን ነፃ አውጥቶ ባህሩን ያሻገራቸው ዕለት ነበር። አላሁ ሱብሓነሁ ወተዓላ እስራኤላውያኑን ከባህር አሻግሮ ፊርዓውንንና ሰራዊቶቹን ከባህሩ መሃል እንዲገቡ ሲያደርጋቸው ጅብሪል ዓለይሂ ሰላም በፈረሱ ላይ ሆኖ የፊርዓውንን በቅሎ ወደ ውቅያኖሱ መሃል እየመራ ነበር። ይህን ጊዜ ነበር እንግዲህ ከሰዎች እይታ የተሸሸጉ እይታዎችን የሚያዩት የሳሚሪ አይኖች ከጅብሪል ፈረስ ኮቴ ውስጥ የተንኮል ምስጢርን የተመለከቱት። ሳሚሪ ባህሩን ከእስራኤላውያኑ ጋር ሆኖ እየተሻገረ በነበረበት ወቅት በብርሃን የተመሰለ የመልአክ ፈረስ በኮቴው የባህሩን አፈር እየጨፈለቀ ሲከንፍ ተመለከተ። ሳሚሪ ተንቀጠቀጠ። የመልአኩ ፈረስ ኮቴው ወዳረፈበት ስፍራም ጠጋ ብሎ ከኮቴው ስር ያለውን ብሩክ አፈር ዘግኖ ያዘው። የሕይወትን ምስጢር የያዘ ይመስል የዘገነውን አፈር ከጉያው ሸሽጎ በዚህ አፈር ቀጣይ ስለሚከውነው ጥፋት እያሰላሰለ ባህሩን ከእስራኤላውያኑ ጋር ሆኖ አብሮ ተሻገረ። ቀናትም ነጎዱ። በነቢያቸው የሚመሩት እስራኤላውያኑ ትንሽ እንደቆዩም ሙሳን የምንመራበትን አንድ መጽሐፍ ከጌታህ ዘንድ አምጣልን አሉት። ሙሳም ዓለይሂ ሰላም አላህን ተማጸነው። አላህም ሙሳን ወደ ሰይናእ በመሄድ ጡር ተራራ ላይ እየጾመ ለ30 ቀናት እንዲያወድሰው አዘዘው። ሙሳም ዓለይሂ ሰላም የእስራኤላውያንን ጉዳይ ለሃሩን ዓለይሂ ሰላም አደራ ሰጥቶት ወደ ሰይናእ ጉዞ ጀመረ። ይህን ጊዜ ነበር ሳሚሪ በጉያው አቅፎ የያዘውን የአፈር ምስጢር ለክፉ ውጥኑ ሊያውል አጋጣሚውን የተጠቀመው። ሙሳ ዓለይሂ ሰላም ጌታውን ለመገናኘት ከከተመበት የጡር ተራራ ላይ 30 ቀናትን እየጾመ ካሳለፈ በኋላ ድጋሚ 10 ቀናትን እንዲጨምር አላህ አዘዘው። ሙሳም የጌታውን ትእዛዝ በደስታ አጠናቀቀ። ከዚያም ሙሳ ዓለይሂ ሰላም አላህ ኪታቡን ሊሰጠው ወደ ጠራው ቦታ እየተጓዘ ሳለ ጾመኛ ስለሆነ አፉ እንዳይሸት ሰግቶ አንድ እንጨት በመስበር ቁጭ ብሎ ጥርሱን መፋቅ ጀመረ። አላህም ሙሳ ሆይ የጾመኛ የአፉ ሽታ እኔ ዘንድ ከሚስክ ሽቶ በላይ ውድ እንደሆነ አታውቅም እንዴ? በማለት ወቀሰው። በዚህ ሁኔታ አላህና ሙሳ ብዙ ካወሩ በኋላ ሙሳ ይህን የሚያወራውን ጌታውን ማየት ፈለገና ጌታዬ ሆይ እስቲ አንዴ ተገለጥልኝና ልይህ አለው። አላህም ሙሳ ሆይ እኔን ማየት አትችልም፣ ግና እስቲ ወደዚያ ተራራ ተመልከት፣ እኔ ለተራራው እገለጥለታለሁ። ተራራው የኔን ፍካት መቋቋም ከቻለ ላንተም እገለጥልሃለሁ፣ ግና ተራራውን ተመልከት አለው። የአላህም ኑር ትንሽ ለተራራው ሲገለጥ ተራራው መቅለጥ ጀመረ። ሙሳም የዚያን ተራራ መቅለጥ ሲመለከት ራሱን ስቶ መሬት ላይ ወደቀ። ሕዝቡን በበረሃ ትቶ ለ40 ቀናት ተራራው ላይ የቆየው ሙሳም ለተወሰኑ ሰዓታት ራሱን ከሳተ በኋላ ነቃና ጌታዬ ጥራት ይገባ፣ ወደ አንተ ተጸጽቻለሁ፣ እኔም ከሙእሚኖች የመጀመሪያው ነኝ አለ። አላህም ሙሳ ሆይ እኔ በመልእክቶቼና በማናገሬ በሰዎች ላይ መረጥኩህ፣ የሰጠሁህንም ያዝ፣ ከአመስጋኞቹም ሁን፣ በብርታትም ያዛት። ሙሳ ሆይ ሕዝቦችህንም በመልካሟ እንዲይዙ እዘዛቸው፣ የአመፀኞቹን አገር በርግጥ አሳያችኋለሁ። እነዚያን ያለ አግባብ በምድር ላይ የሚኮሩትን ከአንቀጾቼ በርግጥ አዞራቸዋለሁ። ተአምርንም ሁሉ ቢያዩ በእርሷ አያምኑም። ሙሳ ሆይ ቅንንም መንገድ ቢያዩ መንገድ አድርገው አይዟትም፣ ግና የጥመትን መንገድ ቢያዩ መንገድ አድርገው ይይዙታል።
ይህ እነርሱ በአንቀጾቻችን ስላስተባበሉና ከእርሷም ዘንጊዎች ስለሆኑ ነው። ሙሳ ሆይ እነዚያም በአንቀጾቻችንና በመጨረሻይቱ ዓለም በመገናኘት ያስተባበሉ ሥራዎቻቸው ተበላሹ፣ ይሰሩት የነበረውንም እንጂ ይመነዳሉ እንዴ አለው። በሙሳ ዓለይሂ ሰላምና በጌታው መካከል ይህ ሁሉ ሲሆን፣ እስራኤላውያኑ ግን ሌላ ክስተት እያስተናገዱ ነበር።